ጓደኞችን ዛሬ የምጠይቃቸውን ጥያቄ በአግባቡ ይመልሳሉ። እንግዲህ ኢድን እንዴት እንዳሳለፉና እንዴት ደስ ብሏቸው እንደዋለ አስተያየታቸውን እንቀበላለን ማለት ነው። ከዚች ቆንጆ እንጀምራለን። ወይዘሮ ጀሚላ እሺ፣ ገላኔ እንግዲህ ቡናው ዳቦው ሁሉ እንግዲህ እዚህ ጋ ያው ራሷን ታስተዋውቃለች። ዳቦ እየቆረሰኝ ነው። እዚህ ጋ ደግሞ ቡና የምትቀዳውን እስቲ የምትካድመውን እንጠይቃል። ገላኔዬ ዛሬ በዓሉ እንዴት አየሽው? እንዴት ነበር በዓሉ? በመጀመሪያ እንኳን አደረሳችሁ። በዓሉ በጣም ደስ ይላል። ጓደኞቼ ከእናንተ ጋራ እንደዚህ ስላሳለፍ በጣም ደስተኛ ነኝ። ይኸው ፈታ ዘና ብዬ ቡና እያፈላሁላችሁ አመሰግናለሁ። እሺ እህታችን ጀሚላ በዓል እንዴት ነው? በዓሊን አከም በኦሮሞኛ ደስ ያለሽን ተናገሪ። ያለ ፍቅርሽንም ግለጪ። በቃ ማስታወሻ ለጀዲ ከማል ተሽኮረም ተሽኮም ተረሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ ውዶቼ፣ በጣም ወዳችኋለሁ። ኢዱ በጣም አሪፍ ነበረ። خلاص አማርኛ ማፍም አለው አረብኛ ቀጥ ኦሮሞኛ ቀጥይበት። ኦሮሞኛ ነው خلاص ይቀጥ። እዚህ ጋር ደግሞ ራሷን አስተዋውቃ እህታችን በዓል እንዴት ነበር? በመጀመሪያ እንኳን አደረሳችሁ ለሙስሊሞች፣ እንኳን አብሮ አደረሰን ለጓደኞቻችን ብለናል እና በዓሉ በጣም ደስ ይላል። የሰላም የፍቅር የአንድነት ያድርግልን፣ አይለየን። እንደዚሁ እንደምንዋደደው ወደፊትም ባውር እንድንኖር ያብቃን። ለሰላም ለፍቅር በሰላም ለሀገራችን ያብቃን። ከቤተሰቦቻችን ጋር ሰላም እንድንገናኝ ያብቃን እና ወዳችኋለሁ ጓደኞቼ፣ አይለየን ብያለሁ። አሜን። ከዲጃ አዲ አረቢ ኦሮሞኛ አናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢድን ሙባረክ ወራን ሙስሊማሌ ወደኛ ተትያ ተነሲ ወልገነት እንጀነ kan kiristaanallee ayyaana keessan ittiin isin haga'u isin jecha ayyaana keenya akkanatti waliin agabbazne maashaallah hundi keessaniyyuu ይዘይ ቆንጆ ኸላስ ወይዘሪት እስኪ ወይዘሪት ቆንጂቶ በመደዳ ታራቸው ነው ያለው። ግን ስማችሁን የተናገራችሁ በዛው ስም አንቺ እየጠራሽ ነው። እንዴት እናገራለን? አለቀ እሺ ወይዘሪት ሊዛ በዓል እንዴት ነበር? ሰላም በዓል አሪፍ ነበረ። ወይ ቆይ አይደለም በሰብሰብ ልበል እንዴ? የተቀረጸ ነው። መቼም አዙረ ድጋሚ አትሉኝም። ችግር የለም። አይ አሁን ወደ ሲሪየሱ ለግባና ሰላም ውዶቼ ቢያሩ መጀመሪያ ስሜ ነፃነት ፈቃዱ አያቱም እንዳይቀር ዘርማንዘርሽ እንዳይቀር በአንቺ ጊዜ እኮ 30 ደቂቃ ፈጀሽ እኮ። እና አንድ ደቂቃ አልፈጀውም። አትፈጅኛለሁ ወይ ዝም በሉኝ። እኔ ስሜ ነፃነት ፈቃዱ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። እንዴት ናችሁልኝ? ደህና ናችሁ? ለመላው ለእስልምና ተከታይ እህት ወንድሞቼ በሙሉ እንኳን ለኢድ አል አድሃ በዓል በሰላም በደስታ አደረሳችሁ ብያለሁ። አደረሰን ሁላችንንም። መልካም በዓል ይሁንላችሁ። በዓሉ የሰላም የፍቅር የአንድነት ያድርግልን። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። እንዴት ነበር በዓል? ከኛ ጋር በዓል በጣም ደስ ይል ነበር። አልሐምዱሊላህ ረቢል ዓለሚን። ከእናንተስ ጋር እንዴት ናችሁ? እንዴት አሳለፋችሁ? በማዳም ቤት ወይንስ በረፍት አሳለፋችሁ? በኢጃዛ ፈታ ዘና ብላችሁ እንደምታሳልፉ ተስፋ እናደርጋለን ማለት ነው። እና እንዴት ነበር ውሏችሁ? እንዴት ነበር ሁላችሁም በዓልን በምን መልኩ አሳለፋችሁት? አንዳንድ ጊዜ በስደት ላይ ያላችሁ እህት ወንድሞቼ ምን ጊዜም በዓል ሲመጣ ትንሽ ስሜቱ ከበድላል። በስደት ላይ እስካለን ድረስ ብዙዎች እህቶች ያው
የሚጠይቁትም የሚመልሱትም መልስ ነው ማለት ነው። በስደት ላይ በዓል በሚመጣ ሰዓት ክርስቲያን እህቶችም በዓላቸው በሚመጣ ሰዓት ወንድሞቻችን ሙስሊምም እንደዛው በአረብ ቤት በስደት ስለምናሳልፍ ቤተሰብን ከለይተን ስለምናሳልፍ በጣም ይከፋል፣ በጣም ያስጠላል። ወዳጅ ዘመድ ልጆቻቸው ጋር ወዳጅ ዘመዶቻቸው ጋር በሙሉ ፋሚሊ ተሰብስቦ በዓልን በደስታ ሲያዋካ እንደዛ በቃ ዘና ሲሉ እኛ ደግሞ ብቻኝነት ይሰማናል። ቤተሰቦቻችን ይናፍቁናል። ብዙ ነገር አለው በዓል ቀን ሲሆን በነገራችን ላይ ማለት ነው። ስሜቱ ከባድ ነው። ነገር ግን ደግሞ አልሐምዱሊላህ ረብል ዓለሚን ለዚች ሰዓት ለዚች ቀን ላደረሰን ጌታ ፈጣሪ የተመሰገነ ይሁን። አልሐምዱሊላህ ረብል ዓለሚን። ለምን ነው ይህንም ቀን ይችንም በዓል ይችንም ሰዓት ያልደረሷት ብዙ ስላሉ ማለት ነው። ትላንት አብረውን የነበሩ ዛሬ ላይ ደግሞ በዓልን ያልታደሉ ከኛ ጋር የሌሉ ይችን ጊዜና ይህን ሰዓት ያልተታደሉ ብዙ ስላሉ እኛ ደግሞ በጤና ከአመት እስከ አመት ላደረሰን ጌታ አልሐምዱሊላህ እያልን ተመስገን እያልን በዓልን ባለን ነገር ደስተኛ ሆነን ለመዋል መሞከር አለብን ማለት ነው። ነገን በማሰብ ነገ ደግሞ ከሀገራችን ሄደን የተሻለ ነገር የመጣንበትን አላማችንን ፈጣሪ ግብ አድርሶልን ነገ ቤተሰቦቻችን ጋር በደስታ እናሳልፋለን ብለን ተስፋ እያደረግን በደስታ መዋል አለብን ማለት ነው። በዓል ሲመጣ አይክፋቸው ውዶችዬ፣ ይከፋል በርግጥ እነሱ እንደዛ ቤተሰብ ተሰባስቦ ቤተሰብ እንደዚህ ደስ ብሏቸው ሲውሉ እናንተ ደግሞ በጣም ይሰማችኋል። ወይኔ ሀገሬ ሁኜ በቆይ፣ ወይኔ እንዲህ ሁኜ በነበር፣ በቃ ይከፋል። እና አብዛኞቻችን ደግሞ በስራ ስለምናሳልፈው ማለት ነው እና እረፍት ስለሌለ ያው በዓል ነው ተብሎ ያው እረፍት የለም። ስራ ቦታ ያለ ሰው ስራ ነው። ስለዚህ ሊደብር ይችላል። ግን ዋናው የኛ ደግሞ ትልቁ የወጣንበት አላማ ስለሆነ ምንድነው ትዝ ሊለን የሚገባው የነገውን ስኬታችንን የነገውን መድረሻችንን ነገ እንደነሱ መሆን ስለምንችል ቤተሰቦቻችን ጋር ማለት ነው። ዋና የሰው ልጅ ጤና ስላለ ጤና ካለ በቃ ሁሉም ነገር አለና አልሐምዱሊላህ ልንል ይገባል። እና ውዶችዬ መልካም በዓል ይሆንላችሁ። በዓሉን ሰላም ፍቅር የሞላበት ያድርግልን። እና እንግዲህ እንደምታዋቸው ጓደኞቼ ጋር ፈታ ዘና ብለን ለየት ያለ ቀን ያሳለፍነው ከምር እንግዲህ ያው ኦልሞስት 4 አመት በዓልን በአንድ ላይ ያሳልፈናል ጓደኞቼ ጋር። የዘንድሮውን ግን ያው ደስ በሚል ሁኔታ የበለጠ ከአምናው የዘንድሮውን ደስ የሚል ሁኔታ ነው ያሳለፍነው ማለት ነው። ደስ በሚል ፕሮግራም ነው ያሳለፍነው። እንደምታዋቸው ጓደኞቼ እህቶቼ ማለት ናቸው። አላህ ሱብሃነሁ ወተዓላ ለሚወዱ ሰው መልካም ነገር መመኘት ጥሩ ነው። አላህ ሂዳያ ይስጣቸው ኢንሻአላህ ቢኢዝኒላህ። እና እንደዚህ አሳምረው እንደዚህ እኛ ጋር እኛን ደስ እንድላቸው ብለው በዓልን ተፍ ተፍ ብለው ያው እንደዚህ አሳምረው ሞቅ ደመቅ አድርገው ቡናው አልቀረ ዳቦ አልቀረ ይኸው እንግዲህ ምግቡም ፏ አድርገው በዓልን እንግዲህ ወላሂ በጣም ደስ በሚል ሁኔታ ተጫውተን ሁላችንም ኮንትራት ቤት ነን፣ ኢጃዛ የለንም። ነገር ግን በቃ በክላሳችን በጓደኛችን ክላስ ከእናት ቤት እንግዲህ ይሄን አስመሰለን ፏ ብለን እንግዲህ ጋይስ ያው አልተታተርንም አልረታተብንም። ቪዲዮም ስንቀርጽ እንግዲህ ያው ሁላችንም ሄደን ስለሆነ እዛ ቤት ነዋሪ ስላላደልን ያው ለበዓል ከእናት ቤት ስንሄድ ታውቃላችሁ በጣም ከእናት ቤት ስራ ይበዛል። ክላሱን እንኳን እንግዲህ አንዳንዴ ብትረትቡት ምን አለ እንዳትሉን እና ወዶችዬ ያው አልተዘገጃጀንበትም። ግን ያው በዓልን ደስ እንድለን ብለው እኛ ያው በዓልን በደስታ ለማሳለፍ ሸከፍ ብለንም ፏ ብለን እንደዚህ አሳልፈን ወደ ስራችን ያው ተመለስን ማለት ነው። እና በጣም ደስ የሚል ፕሮግራም ነበር። የቀረን ነገር የለም። ፍርሽርሽ አድርገን ሳይከፋን በደስታ ሁላችንም በዓልን በዚህ መልኩ አሳልፈናል። በዛ አጋጣሚ የሌላ እምነት እህቶቼ ተከታይ እህቶቼ በጣም ነው የምወዳቸው፣ በጣም ነው የማመሰግናቸው። እንግዲህ የኛን በዓል ደስ እንድላቸው ብለው ጓደኞቻችን በነገራችን ላይ 2-3 ነን እዚህ ጋር በዓሉን ልናከብር እንትን ያልነው ግን ነበር። ሌሎቹ ጓደኞቻችን ግን የሌላ እምነት ተከታዮች በቃ በጣም የምንወዳቸው እህቶቼ በዓላችንም ባይሆንም የእናንተ ደስታ የኛ ደስታ ነው ብለው ከኛ ብሰው ይሄን ፕሮግራም አዘጋጅተው እንደዛ አሳምረው
ዳቦውንም ቡናውንም እንጀራውንም ሁሉን ነገር በቃ ምግቡን አዘው ሁሉን ነገር እንደዚህ ፏ ያደረጉት እነሱ ናቸውና በጣም ነው ደስ ያለን። በጣም ከምነግራችሁ በላይ መተሳሰብ ማለት ይሄ ነው። ኢትዮጵያዊነት ማለት ይሄ ነው ማለት ነውና ይኸው እንደዛ አምሮብን ፏ ብለን እየበላን ወሬያችንን እያወራን ሆዳችንን እያወራን እንግዲህ ታውቃላችሁ ሴት ለሴት ሲገናኝ ምን እንደሚያወራ ታውቃላችሁ መቼስ። ስለዚህ ሆዳችንን እያወራን ስለ ስራችን ስለ ማዳሞቻችን ኧረ ቢስሚላ ምን ያልገባንበት ነገር አለ። በቃ መጣው ወሰደው ስንል ይበላል፣ ቡናው ይጠጣል። እንዴ ቡና ወደ 3 ነው ራሱ 3 እዚያ አይደል ቤተሰቦቻችን የሚያፈሉት። አወል ምንድን ነው የሚሉት ደግሞ የመጀመሪያው ሲሆን የሁለተኛ የሶስተኛ እያልን ልክ እንደ ቤተሰቦቻችን እንደ ኢትዮጵያ ቡናውንም ሻሂውንም ምን የቀረ ነገር የለም አልኳችሁ ጋይስ። እና እንደዛ እያደረግን ወሬውም እንዲመጣ ማለት ነው። ቡና እየተጠጣ አይደለ ወሬስ የሚመጣው። ስለዚህ አፋችንን ዝም ሳናስብል እየጠጣን ወሬያችንን እየኮመኮምን ፈታ ብለን ነበር የዋልነው እላችኋለሁኝ። ያው ማዳሞቹንም በዱዓ እንዳትዛው አንድ ሰው እንዳይጠራን እያልን ዛሬ የራሳችን በዓል ነው ብለን ቤት ዘግተን ፏ ብለን እንደዚህ አሳልፈናል ማለት ነው። እናንተስ እንዴት አሳልፋችሁ? የኢድ ድባብ ምን ይመስላል ከእናንተ ጋር? የኛ እንግዲህ ይህን ይመስላል። በጣም ደስ ይል ነበረ። የዛሬ ዓመት ደግሞ ቤተሰቦቻችን ጋር የምንወዳቸው ጋር በሀገራችን የምናሳልፍ የምንደሰት ፈጣሪ አድርገን ስደትን በቃ ይበለን። ከምር በጣም በዓል ሲመጣ በጣም ከቤተሰብ መራቅ ስንቶቻችንን እስኪ ቤተሰብን በዓልን ካሳለፍን ቤተሰቦቻችን ጋር ስንት ዓመት ሆነን? እኔ ቢያንስ 4 ዓመት ሆኖኛል በዓልን ቤተሰቤ ጋር እንደዚህ ሰብሰብ ብዬ ካሳለፍኩኝ ኦልሞስት 4 ዓመት ሆነኝ። እናንተ ስንት ዓመት ሆናችሁ? ኮሜንት ላይ አሳውቁኝ። ቤተሰቦቻችሁ ጋር በዓልን ሰብሰብ ብላችሁ ያሳለፋችሁበት ቀን ስንት ዓመት ሆናችሁ? እስኪ ይሄን ኮሜንት ላይ እና ሁላችንም ያሰብነውን ፈጣሪ የልባችንን መሻት አሳክቶ በሀገራችን ያብቃን ማለት ነው። በሀገራችን ላይ ተረጋግተን የምንኖር ፈጣሪ ያድርገን። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን እና በጣም በዓሉ ደስ ሲል ነበረ እና ውዶችዬ መልካም በዓል ይሆንላችሁ። በድጋሚ የማዳም ቅመሞች በስደት ላይ ስላላችሁ ቤተሰብን ስላራቃችሁ እንዳይከፋችሁ፣ ደስተኛችሁ ናችሁ ዋሉልኝ። በስተመጨረሻ አንድ ግጥም ልጋብዛችሁ ማለት ነው። ኢንሻአላህ ያው በስደት